በክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? ዛሬ ጀምሮ እንግዲህ ለ3 ሳምንት የአብርሃምን ሕይወት እናጠናለን። ዛሬ ኦሪት ዘፍጥረት ምዕራፍ 20 ነው የምንጀምረው። ስንት ደቂቃ ነው ፓስተር መናገር የምችለው? 1 ሰዓት። እሺ፣ ኦሪት ዘፍጥረት ምዕራፍ 20 ታውጡና ላንብብላችሁ። በጌታ በኢየሱስ ስም አነባለሁ። አብርሃምም ከዚያ ተነስቶ ወደ አዜብ ምድረ በዳ ሄደ። በቃዴስና በሱር መካከል ተቀመጠ። በጌራርም በእንግድነት ተቀመጠ። እግዚአብሔር እንዲያስተምረን እንጸልያለን። ከነዚህ ቅዱሳን ጋር ከብዙ ጊዜ በኋላ ቅዱስ መንፈስ ያለበትን ቃልህን እንድንማር እንድናጠናም እድልን ስለሰጠህን እናመሰግናለን። ሁላችን ካንተ እንጂ ከሰው ልንማር አልመጣንም። እንደገባን እንዳንወጣ ዛሬ ሰማያዊ ጥበብ እንዲያገኘን በትህትና እንለምናለን። ለተናጋሪና ለሰሚ ጸጋህን ስጠን። ስለ ስምህ ብለህ ስማን። አሜን። ታውቃላችሁ አብርሃም ገና ስለ እምነቱ ነው ትዝ የሚለን፣ ምናልባት ስለ መታዘዙ ነው። ግን የንስሐ ህይወቱ በጣም ነው የምትገረሙት። የዛሬው ርዕሴ የኃጢአት መዘዞችና የንስሐ ፍሬዎች በአብርሃም ምሳሌነት በሚል ነው የምናጠነው። ኃጥአን ይወድቃሉ፣ እንዴት እንዲነሱ አያውቁም። ጻድቃን ይወድቃሉ፣ እንዴት እንዲነሱ ያውቃሉ። ስለዚህ ኃጥአንም ጻድቃንም ይወድቃሉ እኮ። አንዱ መነሳትን አያውቅም፣ ሌላው መነሳትን ያውቃል። አብርሃም በድሏል። ታውቃላችሁ፣ በኋላ አካፍላችኋለሁ። ግን ከበደሉ እንዴት እንደሚያመልጥ ከኃጢአት የመዳን የጽድቅ እውቀቱ በጣም ነው የምትገረሙት። የብዙዎች አባት የተባለው አንዱ ከመውደቅ የመነሳት ምሳሌ ስለሆነ ነው ማለት ነው። በዚህ ጉባኤ በአንድም በሌላም ስቶ ግን እንዴት እንዲመለስ እግዚአብሔር መንገድ የሚያሳየው ሰው አለ ማለት ነው ከተጠቀመበት። ስለዚህ ከአብርሃም ሕይወት የምንማረው ኃጢአት መዘዞቹንና ንስሐ ከገባን ብድራት ወይም ፍሬዎቹን ነው ዛሬ ላካፍላችሁ የምወድ። 1 ሰዓት ነው የሚፈጅብን። ሙሴ ሲጽፍልን አብርሃምም ከዚያ ተነሳ ይላል። ከየት ነው የተነሳው? እግዚአብሔር ከመራው ካመለከተውና ካሳየው ከኬብሮን እና አገሩን ለቆ ከተቀመጠበት መሰዊያ ከተከለበት ምናልባት አምልኮ ከጀመረበት ቦታ ተነስቶ ሄደ። ወደ አዜብ ምድር ነው ሄደው። ከዛ በቃዴስና በሱር መካከል ተቀመጠ። ቦታውም በጌራር በእንግድነት ተቀመጠ ይላል። ጌራር ማነች ነው? ጌራር በደቡብ እስራኤል በግብጽ ዳርቻ ያለች የፍልስጤም ዋና ከተማ ነች ጌራር። እና ካፒታል ሲቲዋ ነች። በጣም የበለጸገች ነች በዘመኑ። ግን አብርሃም ለምንድነው ወደ ፍልስጤም ከተማ ሄዶ የተቀመጠው? ብዙዎች ግምታዊ ምልከታ አላቸው። አንደኛ ምዕራፍ 19 ስታነቡ ነው የሚገባችሁ። ምዕራፍ 19 የወንድሙ ልጅ ሎጥ የሚኖርባት ሰዶም ጎሞራ በድኝ እሳት ስላቃጠላት እግዚአብሔር በዙሪያው ያሉ ከተሞችን ሁሉ ስለነደዱ በዛ የግጦሽ መሬት አጣ ይላሉ አብርሃም። ለምን? ብዙ ከብት ስለነበረው። ሰዶም ጎሞራ ሳትቃጠል እንደ እግዚአብሔር ገነት ለምለም ስለነበረች ምድሪቷ በእግዚአብሔር ቁጣ ስትጋይ ለከብቶቹ አብርሃም ለባሮቹም ለመኖር አስቸገረው ማለት ነው። ስለዚህ ወደ ጌራር ሄደው በአሁኑ ዘመን ቋንቋ የኢኮኖሚ ጥገኝነት ፈልጉ ይላሉ። እግዚአብሔር ካስቀመጠው ስፍራ አብርሃም ለምን ለቀቀ? ለመኖር አልቻለማ። ገቢው ቤንዝል ተወደደ። የሚያገኘውና የሚያወጣው አልመጣጠናል አላ። ለቤት ክራይ የሚከፍለው አጣ፣ ለልጆቹ የሚያበላው አጣ። የብሩ ዋጋ ወደቃ እንደምንለው ሊሆን ይችላል እኮ። ማንም አገሩን የሚጠላ የለም። ለምን ተሰደዱ ብትሉ 90% የኢኮኖሚ ጥገኝነት። ስለዚህ እሱና ከሱ ጋር ያሉትን ቤተሰብ መኖር ስላላስቻለው የመጣ ይምጣ ብሎ አገሩን ለቆ ሰዎች ይሄዳሉ። እነሱን ለመኮነን ለመፍረድም አይደለም። ግን ክርስቲያን ስትሆኑ
ያለ ምሪት ስፍራን ከለቀቅ ኃጢአት ለማድረግ ትገደዳለህ። የኃጢአት ምንጩ ምንድነው? ያለ እግዚአብሔር ፍቃድ ስፍራን ስንለቅ ነው። ስለዚህ የአገሩ የጌራር መንፈስ ያገኛል። አገሩ ራሱ ሲስተም አለው። የጌራር ሲስተም አለ። አሰርኩ ብትለው አይታሰርልህም። በጣም አዙሪታም ነው የጌራር ምድር። ጣዖታት የለመዱ ናቸው። ስለ ሴት ብለው ሊገሉ ይችላሉ። እግዚአብሔርን አይፈሩም። የበለጠገች ብትሆንም ነፍስህን ይወስዷታል። አረንቋ ረግረግ አለው ማለት ነው። አብርሃም እግዚአብሔር ካስቀመጠው ቦታ ለምን ለቀቀ? የኢኮኖሚ ጥገኝነት ሊሆን ይችላል። ብዙዎች እንደዛ ያደርጋሉ። ምናልባት በኋላ እንመለስበታለን። ሁለተኛው ምክንያት ከተቀመጠበት ቦታ የወንድሙ ልጅ ሎጥ ንብረቱ ሲወድም የተወለዱት ቦታ ብን ብለው የጠፋሉ። በደርግ በኢህአዴግ ደግሞ በነገስታቶች መሃል እና የሚበሉት የሚለብሱት አላጡም። ግን ሚሞሪው አስጨነቃቸው። የሚሰሙትና የሚያዩት ግፍ አገራቸውን አስለቀቀ። ምናልባት አብርሃም በሎጥ ላይ የደረሰው መከራ ሐሳቡ ትዝታው አሰቃየውን አይዶን ነው። ስለዚህ አብርሃም በዚህም በዛም አገሩን ለቆ ሄደ። ሶስተኛ የሚጠረጥሩት በዚህ ምድር ኑር፣ አራቱን ማዕዘን ላንተ ሰጣለሁ፣ እንደ ምድር አሸዋ ትበዛለህ የተባለውን አምላካዊ ቃል ተጠራጠረው ወይ? ይሄን ለምን የሚሉ በዛ ያሉ የፍልስጤም ሰዎች እግዚአብሔርን ስለማይፈሩ ይገሉኛል ብዬ ፈራው ይላል በአፉ። አብርሃም ይሞታል? አይሞትም። ለምን አይሞትም? አብርሃም ሞተ ማለት እግዚአብሔር ውሸታም ነው ማለት ነው። ትወልዳለህ ትበዛለህ ያለው አምላክ አብርሃም ሳይወልድ አይሞትም። የፈለገ ሰው ይምጣ የተናገረውን የሚፈጽም አምላክ ነው ቢል ስፍራውን አይለቅም። ብዙዎች ስፍራን የሚያስለቅቃቸው ፍርሃት ነው። የፍርሃት ምንጩ ምንድነው? አለማመን ነው። ዳዊትም ሳኦል አንድ ቀን ይገለኛል ብሎ ፈራ። ከዛስ ወደ ፍልስጤም ምድር ሄደ። በተነገረው በእግዚአብሔር ቃል ሳይሆን በሚያየው ነገር የፈራ ሰው፣ የተነገረውን ቃል ያላመነ ሰው ስፍራውን መልቀቁ አይቀርም። እግዚአብሔር ለማን ነው የሚናገረው? እግዚአብሔር ካስቀመጠው ቦታ ኢኮኖሚ ጥገኝነት ለመፈለግ ድህነት ስላስቸገረው ወይም መጥፎ ትዝታ ስላሰቃየው እምነቱም እየተሸረሸረ ስለመጣ በልቡ ስፍራ ለመቀየር የሚያስብ ሰው አለን? እግዚአብሔር ያውቃል። ለማን እንደሚናገርን ያላውቃል። የሆነ ሆኖ ፓትርያርኩ አብርሃም ስፍራውን ለቀቀ ነው የምላችሁ። የሄደውስ ጌራር የሚባል ቦታ ገባ። ሳራ ብታረጅም ቆንጆ ስለነበረች ሲያያት አብርሃም ልክ ጌራር ሲገባ ሌላ አብርሃም ሆነ። ፓትርያርኩ ፈሪ ፓትርያርክ ሆነ። ያ ብቻ አይደለም፣ ውሸታም ፓትርያርክ ሆነ። ከሚስቱ ጋር መዶለት ጀመሯ። ሚስቴ አይደለሽም? አዎ። እህቱ ነኝ በይ በቃ። ሸምጥጭ ነው ዋሽ። የሚገርም ነው እንዴ! እኔ እናንተ ወንድምና እህት ነን እንዴ? ስለ አንቺ ሲሉ መልካም እንዲያደርጉልኝ ነው። እኔ ላይ ክፉ ደርሶ ላንተ መልካም እንዲሆን ፈለግ? አዎ። የሀገሩ ሲስተም እንዲያደርጋል በቃ። አብርሃም በእምነት የተመሰከረለት ፈራ እንዴ? ይገሉኛል ብለ? ሞትን ፈራው ይገሉኛል ብዬ። ከሞት ፍርሃት ነፃ ወጥተን እንድናገለግለው ልጁን ላከልን የተባለው አልተቻለም። አብርሃም ላይ ፈራ። ከእግዚአብሔር ይልቅ ፈርዖንን ፈራው፣ አቤሜሌክን ፈራው። ከተጻፈው ቃል ኪዳን ይልቅ የፍልስጤም ሰዎችና ነገስታቱን ፈራቸው። የሚፈራውን ቅዱስ እግዚአብሔርን ትቶ ስጋና ደምን ፈራ ማለት ነው። ሰው ስፍራውን ለምን ይለቃል? የኃጢአት መዘዝ ይገርማቸዋል። የገንዘብ ጉዳይ፣ መጥፎ ትዝታዎች ወይስ እምነት ማነስ? ነገሩ በዚህ አያቆምም። ኃጢአት ስትጀምሩ ትንሽ ነው፣ መዘዙ እየተባዛ ይመጣል። አንዴ ስፍራን ከለቀቅ እንዳትመለስ አድርጎ የቤት ስራ ይሰጣል ማለት ነው።
የቤት ስራው ለበረከት ሁን፣ የሚባርኩ የተባረኩ ይሆናሉ፣ የህይወት ሽታን የተባለው አብርሃም የመሰናከል ምክንያት ሆነ። ምን ነች? እህቴ ነች። ላገባሽ ፈልጋለሁ አለ። አቤሜሌክ እንዲሰናከል ምክንያት የሆነው አብርሃም ለማምለጥ ነበር የተመረጠው። አብርሃም የእንቅፋት ድንጋይ ሆኖ ቁጭ አለ። ብዙዎች በአብርሃም ውሸት መሳሳት ጀመሩ። ቤተ መንግስቱን አሳሳተ። የኃጢአት መዘዝ የመሰናከል ምክንያት መሆን ነው። ስለዚህ አቤሜሌክ ወሰዳት። ሳነብ ነው ቀላል። የሰው ሚስት መንካት በጣም ከባድ ነው ጣጣው። ወሰዳት፣ ቤተ መንግስት ይዞ አገባ እና እግዚአብሔር በሌሊት ተገለጠለት። አቤሜሌክ ስለወሰድካት ሴት ሙት ነህ አለው። አቤሜሌክ ለምን ተገሰጸ? በአብርሃም ምክንያት ነው። መሰናክል ብቻ ሳይሆን የመቀሰፍ ምክንያት ሆነ። ጠቅላላ ቤተሰብን ቀስፋለሁ እጨርሳለሁ አለው። ለምን አለው? የሰው ሚስትን የወሰድከው ነብይ ነው። እሱ እኮ ነው እህቴ ነች ወንድሜ ነች ተባባሉት። እነሱ እኮ ነው ያሰናከሉኝ። ለምንድን ነው የምትቀስፈኝ? ጨርሳለሁ። ቤት በሙሉ አይወልዱም። በአንተ ቤት ያሉት ሴቶች ጭቅጭቅ አታብዛ፣ እጨርሳለሁ አለው። ጠቅላላው የእግዚአብሔር ቁጣ በአቤሜሌክ ላይ ነደደ። የእግዚአብሔር ተቆጣ ማለት ቀላል አይደለም። ሙሴ ሲጽፍልን የአቤሜሌክ ቤተሰቦች ሁሉ ማህፀን እግዚአብሔር ዘጋ ይላል። ይተኛሉ አይወልዱም፣ ይዘራሉ አያጭዱም። አየ ለምን? አብርሃም ምክንያት ሆኖ ለቤቱ መቀሰፍ። አቤሜሌክ እኮ ምንም አላረገም። ምንም ባያምንም ህሊናውን የሚወቅስ በአመጽ ያደረገው ነገር የለም። በአብርሃም ምክንያት የአቤሜሌክ ምድር ጌራር ተቆለፈች። ምድር ናስ ሆነ ማለት ነው። አብርሃም ለመቀሰፍና ለመታሰር ምክንያት ነውና አይደለም። እግዚአብሔር ሲመርጠው እኮ ለበረከት፣ ለህይወት ታላቅ አባት እንዲሆን ነበር። ግን አንዱ ኃጢአት የሞተች ዝንብ ሽቶ አበላሸች። እንዲያው ደነገጠ አቤሜሌክ እና በማለዳ ተነሳ ይላችኋል። ሄዳችሁ ብታነቡት አቤሜሌክም በማለዳ ተነሳ። እግዚአብሔርም ሌሊት በህልም ወደ አቤሜሌክ መጣ፣ እንዲህም አለው፣ አንተ ስለወሰድካት ሴት ሙት ነህ፣ እርሷ ባለባል ናት። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሷ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነት በልጄ ንጽሕነት ይህን አደረግኩ። እግዚአብሔርም በህልም አለው፣ ይህን በልብ ቅንነት እንዳደረግክ ነው ያወቅኩ። እኔም ደግሞ በፊቴ ኃጢአት እንዳትሰራ ከለከልኩ። ስለዚህ ትነካት ዘንድ አልተውሁም። አሁንም ሰውየውን ሚስት መልስ፣ ነብይ ነው፣ ስለ አንተ ይጸልያል ትድናለህ። ባትመልስ ግን አንተ እንድትሞት ለአንተ የሆነ ሁሉ እንዲሞት በእርግጥ እወቅ። በአብርሃም ምክንያት ድንጋጤ፣ ሞት፣ ተግሳጽ፣ መሰናክል በየወረፋ ገቡ። ኃጢአት እንዲህ ነው የሚያደርገው። ይገርማችሁ። እንዲያውም የኃጢአት ሶስተኛው መዘዙ አንደኛው ለመሰናክል ነው፣ ለመገሰጽ ለጥፋት ሆነ። ሶስተኛው ነቀፌታው የእግዚአብሔር ስም በህዝብ ሁሉ እንዲባዛ ሆነ። በጓዳ የተጀመረው በፓርላማ የውይይት አጀንዳ ሆነ። ይሄን እዚህ ላይ ምን ይላል? ቁጥር 8 ላይ አቤሜሌክም በማለዳ ተነሳ፣ ባሪያዎቹንም ሁሉ ጠራ። ማን ናቸው ባሪያዎች? የንጉሱ የፓርላማ አባላቶች ናቸው በአሁኑ ቋንቋ። ይህንም ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህ ያደረክብን ምንድን ነው? ምን ክፉ ስራ ሰራውብህ? በእኔና በመንግስቴ ላይ ትልቅ ኃጢአት አውርደሃል። የማይገባ ስራ በእኔ ሰራህብኝ። አቤሜሌክም አብርሃምን አለው፣ ይህን ማድረግ ምን አይተህ ነው? ከባድ። ስለዚህ አብርሃም ተጠራ፣ በፓርላማው ፊት ቆመ። ንጉሱ ጥያቄ ጠየቀው በባሪያዎቹ ፊት። ባሪያ ማለት የቤት ሰራተኛ አይደለም። ምን ሆነህ ነው? የአብርሃም ኃጢአት በአሁኑ ቋንቋ በዩቲዩብ ተለቀቀ በሉት። በጓዳ የተጀመረው አጦዙት።
አንዱ የፓርላማ አባል ሚስት አለው ባል አላት። በፍልስጤም ምድር የአብርሃም ስህተት በይፋ በጋዜጣ ላይ ወጣ፣ በቲቪ ተነገረ በሉት በአሁኑ ቋንቋ። የኃጢአት መዘዝ። ኃጢአት ለሌሎች መቀሰፍ፣ ለሌሎች መሰናከል ብቻ ሳይሆን የእግዚአብሔር ስም በአደባባይ እንዲሰደብ ምክንያት ይሆናል። አሁን ዩቲዩብ ክፈቱ። በእውነት በምንም የእግዚአብሔር ስም እንዴት እንደሚጠለጠል ለአሕዛብ መላገጫ እንደሚሆን አንድ ሰነፍ ሰው ያደረገው በአደባባይ የክርክር ምክንያት ሆኖ ቁጭ ይላል። ትንሽ 30 ደቂቃ የተሰራች ትባዛለች፣ ትበዛለች። ኃጢአት መዘዙ ብዙ ነው። አሁንማ ከአፍ የወጣ አፋፍ ሆኖ ቁጭ ነው የሚላችሁ። ትንሽ ነገር በ3 ደቂቃ ዓለምን ግጥም ነው የሚያደርገው። እኔ ይገርመኛል በጣም። ኃጢአት መዘዝ አለው ማለት ነው። ግን ታሪኩ በዚህ አይጨርስልንም። ሙሴ ሲጽፍልን ኃጢአት ምክንያትና መዘዙን ብቻ ሳይሆን የንስሐና ፍሬዎቹን በአብርሃም ሕይወት ትደነቃላችሁ። በፓርላማ ፊት ቆመ፣ በህዝብ ሁሉ ፊት ቆመ። ለምን ይሄን አረክ? ምን አደረግንህ? እስኪ ተናገር። እድል ተሰጠው። ንግግሩን ይሁን እንዴት ደስ ይላል። ቀጥታ አብርሃም ሲመልስ ቁጥር 11 ላይ አብርሃምም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴ ሲሉ እንደሚገድሉኝ ስላሰብኩ ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት፣ ለእኔ ሚስት ሆነችኝ። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኳት፣ በገባንበት ሀገር ሁሉ ለእኔ የምታደርጊ ወሮታ ይህ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ። ባጭር ቃል ለምን ይህን አረክ አይደል የምትለኝ? ፈራሁ፣ ይገሉኛል ብዬ ፈራሁ። ድንቅ እኮ ነው። ንስሐ እኮ ነው። እግዚአብሔር በአቤሜሌክ በኩል ጠየቀው፣ አብርሃምም በአቤሜሌክ በኩል ንስሐ ገባ። ፈርቼ ነው። በቃ የፈለጋችሁትን በሉኝ፣ ፈሪ ነኝ። ከተነገረልኝ ይልቅ ያየሁትን ፈራሁ። ከማይታየው አምላክ የታየውን ስጋ ለባሽ ፈራሁ። ፈሪ ነኝ። በቃ ስለፈራሁ ነው። ይሄ ብቻ ነው ኃጢአትህ? አይደለም። ሚስቴን እህቴ ነች ብዬ ዋሸሁ። ውሸታም ነኝ። ድንቅ እኮ ነው። ሌላስ ለምንድን ነው ይሄን ያደረከው? የሚገርማችሁ እመወዳት የቃል ኪዳን ሚስቴ መጠቀም ያረኳታ። እሷን አሳልፌ ሰጥቼ መልካም እንዲሆንልኝ ብዬ ነው። በክፉ ቀን ሚስትን አሳልፈ የምትሰጥነህ እንደዚህ ነኝ። ይሄው ነው ተግባሬ። በቃ ስጦታዬን አሳልፌ የምሰጥ ውሸታም ፈሪ ነኝ። አቤት ንስሐ እንዴት ደስ ይላል። ታውቃላችሁ ውጭ ሀገር ሲሄዱ ለምን እዚህ ሀገር መጣ? ተገርፌ ነው፣ ታስሬ። እናቴን ገደሏ። ጠቅላላ ውሸት። ይገርማችኋል። እጅ ጭነ ትምላለህ? እምላለሁ። ውሸት ጠቅላላ። የሄደው እህቱን አግብቶ የሄደው ውሸት። መፍረዴ እኮ አይደለም፣ ግን የንስሐን ጉልበት ይው። አብርሃም በህዝቡ ፊት ሲቀባጥር አታዩትም? ውሸታም ነኝ፣ ፈሪ ነኝ፣ ሚስቴን ለጥቅሜ ስል አሳልፌ ሰጥቻለሁ፣ እንዲህ ነኝ። በቃ ንስሐ ፍሬዎቹ እንዴት ይጣፍጣሉ! የተሸነፈ ደካማ ይመስላችኋል እንጂ እጅግ ብርቱ፣ ሰማያትን ደስ ያሰኘው ማንነቱ ይህ ነው። ከብዙዎቻችን የጠፋው ውሸታችን እናለባብሳታለን፣ እንኩላታለን። የምንፈጥርላት ምክንያት ሁሉ በጣም አስገራሚ ድራማ ነው። ገመዱን ብትበጥሰው አሳጠረችው ይባላል። ከውድቀት የማምለጥ ሚስጥርን አናውቅም። ታውቃላችሁ ብዙዎች በኃጢአት መዘዝ ውስጥ የሚገቡት እኮ ኃጢአት ስለሰሩ አይደሉም። ከኃጢአት የመዳን ዕውቀት የላቸውም። አዳም ወዴት ነህ? ፈራዋ፣ ተሸሸኩ። አትብላ ያልኩህን በላህ እንዴ? እንዳላወቀ ለምን ይጠይቀዋል? ንስሐ እኮ እንዲገባ ነው። እሷ ነች ታሳብባለህ። ንስሐ አትገባም? ጥሩ። አንቺ ሴት ያረግሽው ምንድነው? እባብ ነው።
ሁለቱንም ረገማቸው። ታውቃላችሁ ቃየል ወንድም ወዴት ነው እንደገደለው እኮ ያውቃል። እንደማያውቅ የሚጠይቀው ለምንድን ነው? ንስሐ እንዲገባ እኮ። እኔ የወንድሜ ጠባቂ ነኝና ኧረ ብለው እንካ ቀመስ። እነዚህ የላሞችና የበሬ ግሳት ምንድን ነው? አይ ለመስዋዕት ነው። መታዘዝ ከመስዋዕት አይበልጥም እንዴ? አይደለም፣ ህዝቡ ነው። እልከኛ ነህ አንተ። መንፈሱን ወሰደብህ። የፈለከውን ሰው ከባይብል አምጣልኝ። ለንስሐ እድል ሳይሰጥ እግዚአብሔር በማንም አልፈረደም። ችግሩ ስናሳብብ የሚምረን ወይም የሚቀልልን ስለሚመስለን ነው። እንደ ዳዊት ንስሐ ከኃጢአት የመውደቅ የጽድቅ እውቀት የመነሳትን ብዙዎቹ አያውቁ። አብርሃም ይሁት አስገራሚ ነው። አላለበሰው፣ አላመካኘም። ጌታ በእግዚአብሔር ፊት ንስሐ ገባ። ኢቭን በሰው ፊት ንስሐ ገባ። ዋሽቻለሁ፣ ፈርቻለሁ፣ አሳልፌ ሰጥቻለሁ ስጦታዬ ጭጭ። ታሪኩ ግን በዚህ ያበቃ። አቤሜሌክ ያደረገለትን ይሁን እግዚአብሔር በአቤሜሌክ ያደረገለትን ማለት እንችላለን። ቁጥር 14 አቤሜሌክ በጎችን፣ ላሞችን፣ ወንድና ሴት ባሪያዎችን አመጣ፣ ለአብርሃምም ሰጠው፣ ሚስቱ ሳራንም መለሰለት። አቤሜሌክም እነሆ ምድሬ በፊትህ ናት፣ በወደድከው ምድር ተቀመጥ። ቪዛ ተመታለት ማለት ነው። ሳራም እንዲህ አላት፣ እነሆ ለወንድምሽ 1000 ሚዛን ብር ሰጠሁት፣ ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይኖች መሸፈኛ ይሁንሽ፣ ጽድቅሽ ለሰዎች ሁሉ ተገልጧልና። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔር አቤሜሌክ ሚስቱን ባሪያዎቹን ፈወሳቸው፣ እነርሱም ወለዱ። እግዚአብሔርም በአብርሃም ሚስት በሳራ ምክንያት በአቤሜሌክ ቤት ማኅፀኖችን ሁሉ በፍጹም ዘግቶ ነበርና። የምርኮ መመለስ ይሁን። አብርሃም ንስሐ ገባ። ድንቅ ነው። ወንድና ሴት ባሪያዎች ስጡት። ክፉን እንዴት ለበጎ እንደተቀየረው ለአብርሃምም ወንዶች በጎች፣ ላሞች፣ ወንዶች፣ ሴቶች ባሪያዎች አመጣ፣ ለአብርሃምም ሰጠው። የንስሐ ፍሬ። ሚስቱን ማንም ሳይነካት ምርኮ ተመለሰለት። የመኖሪያ ፈቃድ ተሰጠው። የሚያመልክበት ምድር በፓርላማ ህገ መንግስት ወጣ። ሳራና አብርሃምን የሚነካ ይሙት እስኪባል የጸሎት ምርኮ ተመለሰለት። ሲጸልይ ሌሎች መፈወስ ጀመሩ። አገልግሎት ቀጠለ። አብርሃም በጌራር ለብዙ ዓመት በእንግድነት ኖረ። በድህነት ገባ፣ በብልጥግና ወጣ። ምርኮ ተወሰደ፣ ምርኮ ተመለሰ። በጌራር የሙሉ አምባሳደር ሆኖ ቁጭ አለ። በእግዚአብሔር ፊት አብርሃም እንዴት ሞገስ አገኘ! በረሃብ ምክንያት የወጣ በፍርሃት ምክንያት የሸሸ ሰው ሲመለስ እጅግ ባለጠጋ ሆኖ ቁጭ አለ። የቀደመ የተወሰደበት የጸሎት ምርኮ የተወሰደበት መልካም ሴት የተወሰደበት ያ የጽድቅ ድፍረት ሁሉ በሰልፍ ወደ አብርሃም ተመለሱ። ለምን? ምሕረቱ ለዘላለም ነው። የንስሐ የጽድቅ ፍሬ እኮ አብርሃም የህይወት ሽታ ሆነ ማለት ነው። የብልጥግና ምሳሌ ሆነ አብርሃም። የጸሎት ምሳሌ ሆነ። ምርኮ የመመለስ ምሳሌ ሆነ። በሰማይና በምድር አንቱ የተባለ ታላቅ ፓትርያርክ ሆነ አብርሃም። የት ጋር ነው ተርኒንግ ፖይንቱ? እውነተኛ ንስሐ። እግዚአብሔር በዚህ ጉባኤ ለማን ነው የሚናገረው? ከዕለት ዕለት ምርኮዬ እየተወሰደብኝ፣ ከዕለት ዕለት የጽድቅ ጥፍሬ እየቀነሰ፣ ሞገሴ እየጠፋ ሄድኩ። ለምን? እግዚአብሔር እኮ ይጠይቃል። ዋይ እውነተኛ ንስሐ እንዲገባ የሚፈልገው ሰው አለ ማለት ነው። የኃጢአታችን ቅጣት እኮ ኢየሱስ ጨርሶታል። ስለ ኃጢአት እኮ አንቀጣም። ኢየሱስ ተቀጣ። የዲሲፕሊን ቅጣት ሊሆን ይችላል የሚደርስብን። ሆኖም ሊባርከንና ምርኮ ሊመልስለት የሚፈልግ ሰው አለ እዚህ ቤት ይመስለኛል። እንደ ድሮ አይደለሁም፣ ምርኮዬ ተወስዷል፣
ጸሎቴ ሰማያትን የሚከፍት አይደለም፣ እየነጠረ የሚመለስ ነው የሆነብኝ። ያ ሁሉ ድፍረትና መከናወን የህይወት ሽታ ከኔ የለም ለሚል ሰው እግዚአብሔር መልሳለሁ። ላንተ ነው ተወሰደ የምትለው እግዚአብሔር ምርኮን ይመልሳል። አይደለም አንተ በአንተ ጸሎት ብዙዎች የሚባረኩ የሚፈወሱ አሉ። ምርኮ ተመልሶ ለብዙዎች የሚተርፍ ሰው እንዲሆን ያዘጋጀው ሰው እዚህ ቤት አለ በእውነት። ከዛ ሰው አንድ ነገር ይፈልጋል፣ እውነተኛ ንስሐ። ሳያመካኝ ሳያሽበለብል እንደ አብርሃም እውነተኛ ንስሐ እንዲገባ ይፈልጋል። አብርሃም ይሄን ያደረገው ዋሽቻለሁ፣ አሳልፌ ሰጥቻለሁ ሚስቴን፣ ለኔ ጥቅም ሰውን መጠቀም ያደርጋለሁ፣ ለቃል ኪዳኔ አልታመንኩም፣ ለተነገረኝ እውነት አልኖርኩም፣ ከእግዚአብሔር ይልቅ ሰውን ፈርቼ፣ ከእግዚአብሔር ይልቅ ኢኮኖሚ አሳድጄ፣ ገንዘብ በልጦብኝ ለራሴ ጥቅም ብዬ አሳልፌ ሰጥቻለሁ፣ እኔ እንደዚህ ነኝ። አለቀ። ትዝ ይላችኋል ኢየሱስ ወደ ኢየሩሳሌም ሲያቀና ብዙ ሰዎች ከበውት ሄዱ ነበር። አንድ ዘኬዎስ የተባለ አጭር ሰው፣ አስገራሚ እኮ ነው ዘኬዎስ፣ በጣም ባለጠጋ ነው፣ የቀራጮች አለቃ ነው፣ ሚሊዮነር ነው። ኢየሱስን ለማየት ተመኘ፣ ግን አልቻለም። ሾላ ዛፍ ላይ ወጣ፣ አየው። ኢየሱስም ዘኬዎስ ዛፍ ጋር ሲደርስ ቆመ። ምን አቆመው? የሰማይና የምድር ጌታ። አንድ ኃጢአተኛ ሌባ ዘራፊ እኮ ነው። ዘራፊ ቢመስላችሁም ልቡ እንደ አብርሃም ነው ልቡ። ዘኬዎስ ያለው ስሜን ታውቃለህ? አውቃለሁ ዘኬዎስ፣ ለኔ ቆምክልኝ፣ ለአንተ ቆምኩ። ለምን? በቤት እውል ዘንድ ይገባኛል። እኔ ቤት፣ አንተ ቤት፣ የሰማይ ምድር ጌታ። ፈጥኖ ወረደ። ዘኬዎስም ኢየሱስ ዘኬዎስ ቤት ገባ። ታውቃላችሁ ኢየሱስ ገባ ማለት ብርሃን በራ ማለት ነው። ለምን? ሶፋው ተዘርፎ ነው የተገዛው። ሶፋው ራሱ ድምጽ አለው። አንተ ሌባ ይለዋል። ጠቅላላ ያ ሁሉ በዝርፊያ የካበተ ነው። እና ዘኬዎስ ብድግ አለ። ጌታ ሆይ ከድሆች ወስጃለሁ፣ 4 እጥፍ ነው የምመልሰው። በይፋ በኢየሱስ ፊት። ይሄ በሙሉ የተጭበረበረ ነው። ጌታ ሆይ ሰርቄያለሁ፣ ሰነድ ደልዣለሁ፣ አምታትቻለሁ፣ እመልሳለሁ። ጌታ ምን አለው? ለዚህ ቤት መዳን ሆነ። የአብርሃም ልጅ የጠፋው ተገኘ። ድንቅ ነው። በዘኬዎስ የተገኘው አንድ ነገር ምንድን ነው? በብርሃን ፊት ሊዋሽ አልፈለገም። ምሕረቱ እንዴት ታላቅ ነው! ኮሎኔል መንግስቱ በቲቪ ያየሁት ትዝ አለኝ እና ደቡብ ክልል ነው የውሃ ጉድጓድ ተቆፍሮ እንስራ ይዘው ሊመረቅ በሄሊኮፕተር ወረዱ ማለት ነው። በአጃቢ መጡ። ኢንጂነሮች ኮፍያ አድርገው ቆመዋል። እልልታው ቀልጠዋል። ባንዲራው አለ። ቡና ሻር ጎዝጉዘዋል። እና ኮሎኔል መንግስቱ ውሃውን ሲከፍቱት ውሃ የለም፣ ጠብ ጠብ ነው የሚለው። ደነገጡ ኢንጂነሮች። ኮሎኔሉ just 5 minutes ብለው ሲፈቱት 3 እንቁራሪቶች ቱቦውን ገጥመውታል። ውሃ መውረጃውን። ውሃው እኮ አለ፣ የተጠማም አለ። እንቁራሪቶች ግጥም አድርገውታል። በባሊ ቀርተው ደፏቸውና ገጠሙት። ክፈት አሉት። ውሃው እንደ ወንዝ በቲቪ ያየ በረከት እንዳይፈስ ጉሮሮ ያነቀ ጥቂት ነገር ብዙ ክብርን የያዘ ይገርማችኋል። ምንድነው? እውነተኛ ንስሐ ያልገባነው ነገር አለ። አብርሃም ማርሽ ለዋጭ ሰው ነው። በቃ ቀየረው። ግብፅን በገባበት በአቤሜሌክ ምድር በፍልስጤም ዋና ከተማ አብርሃም በሰማይና በምድር ያህዌን እንደሚያመልክ ጸሎቱ የተሰማለት እግዚአብሔር የሚዋጋለት ታላቅ ሰው መሆኑ ተገለጠ ማለት ነው። ከፍርሃት ወደ ድፍረት፣ ምርኮ ከመወሰድ ምርኮ መመለስ፣ ከድህነት ወደ ብልጥግና የቀየረው ምንድነው? ፖይንቷ እውነተኛ ንስሐ ነች። ታውቃላችሁ ብዙ ሰው ንስሐ አይችልም። ንስሐው እኮ እውቀት ይጠይቃል። ዘካርያስ ልጁን ምን አለው? አንተ ሕፃን አለው ዮሐንስን፣ ከኃጢአት የሚድኑበት የጽድቅ እውቀት ለሕዝቡ ትመግባለህ አለው። ለካ እውቀት ይጠይቃል ንስሐ መግባት።
በዚህ በጣም ፐርፌክት ታውቃላችሁ። ዳዊት ነው ልበ እግዚአብሔር። ኦሪዮንን ገለ ሚስቱን ገቢ ያረክ በአንድ በግ 4 ትከፍላለህ ይልሃል። ለጠላት መሰደቢያ አይለቅህም እግዚአብሔር። በጣም ጥሩ ናታን ውጣ አለው። በሩን ከዘጋ በኋላ ሄዳችሁ መዝሙር ውስጥ አንብቡ። ጌታ ሆይ ራቁቷን እኮ ውጪ ታጥባ ነው መሰናከል የሆነች እቤቷ አትታጠብም አላለም። ሄዳችሁ እኔ በደለኛ ነኝ፣ በሂሶጵ እርጨኝ ነጻለሁ፣ ምሕረት ለዘላለም ነውና። ናታንን ይኸውልህ ንስሐ እየገባ እኮ ነው፣ አትሞትም ትድናለህ በለው። ሰው ገሎ የሰው ሚስት ጋር ማክቶ ንስሐ ገባ። ይኸውልህ ሲያመካኝ እኮ አታየውም፣ ሲያለባብስ እኮ አታየውም። በድያለሁ ማረኝ ነው የሚለኝ። ምሬሃለሁ በለው፣ አለቀ። ጭቅጭቅ የለም። ይሞታል ብለው ሲጠብቁ የክብር ዘውድ ጭኖ ደጆች ተከፈቱለት። እስከ ዛሬ የዳዊት ልጅ ነኝ ብሎ ሊጠራው አላፈረበትም። መዝሙር ነው፣ ስብከት ነው፣ የጦርነት ጸጋ ነው። ወገኖች ኃይሉ እንደ እድሜው ያልሆነለት ያስኩ ሲል የተወሰደበት ከፍርሃት የተነሳ ስፍራውን ለቆ የሚዛብር ክብር ያልጠገበ በፍርሃት የተወረሰ ሰው አለ። ችግር የለውም፣ ኢየሱስ ምርኮን መልሳለሁ ይላል። የአብርሃም አምላክ ያንተም አምላክ። በእውነት ፋይል በዚህ አይዘጋም፣ በጌራር አይዘጋም ፋይልህ፣ በፍርሃት አይዘጋም ታሪክህ። በረሃብ ከስተሄደ ገርጥታ አትሄድም። አምላካችን ታሪክ ይቀይራል። አንድ ነገር ከኛ ይፈልጋል። በእውነት እንዳልኳችሁ እውነተኛ ንስሐ ይፈልጋል። እኔ ልጄን በህይወቴ አንድ ቀን የመታሁት ያም ቀን አልረሳውም። ልጅ ነው እንጃ ስንት ዓመት 10 11 ዓመት አጥና ስለው ኳስ ይራገጣል። አጥና እምቢ አለኝ እና አልኩትና በሁለት እጅ ግድግዳውን ያዝ ዙር አልኩት። ለምን አለኝ። ገርፋለሁ አልኩት። ቀበቶ አውለኩ። ለምን እንደምገርፍ አውቃለሁ? አዎ ደጋግማ አጥና ስትለኝ ኳስ ስለተረገጥኩ ነው። ይገባሃል ወይ መቀጣት አልኩት። አባቴ ይገባኛል፣ ግረፈኛል። እንኳን ሊገርፈው እንባ ይመጣል። ልነግራችሁ አልችልም። የእጁ አዘረጋግ የአይኑ ትክክል ነህ ሲለኝ በቃ እስከ ዛሬ አልረሳውም ያን ታሪክ። እና ቢነጫነጭና ሰበብ ቢያበዛ እኔም አለቀው ተያይዘን ነው የምናልቀው ነበር። አሸነፈኝ። ይገርማችኋል። ትክክል ነህ አባቴ፣ በደረሰብኝ ልገረፍ ይገባኛል አለኝ። በቃ ፊቱን ወደ ጀርባ እንዳዞረ ቀበቶዬን ታጠቅኩት እና አቀፍኩት። እስከ ዛሬ ድረስ አይምሮዬ ውስጥ ተቀርጿል። ስለ እግዚአብሔር አስተማረኝ ልጄ። ልክ ነው ዋሽተሃል፣ ልክ ነው ተቸግረሃል፣ ልክ ነው በእውነት ምክንያት አለህ እኮ ለመኖር አላስቻለህም። ስለዚህ ክፉ ሚሞሪ አለ። ከዛ ለመሸሽ ፈለክ፣ የተነገረልን ቃል ማመን አቃተ። ስለዚህ ነካካ አንዳንድ ነገር ኩላሊትን የሚመረምር እኮ ጌታ አውቆታል። አለቀ ብራዘር። ሳትናገርም ያውቃል። ለንስሐ እድል ሰጠህ ማለት ነው። ልክ ነው ጌታ ሆይ እችን አድርጌያለሁ ማረኝ። አለቀ። ፋይል ይዞ እሱ እንደ ጠበቃ የሚያሳድድ አይደለም። ንስሐ ስንገባ በምህረት ይዘጋና ወደ መዝገብ ቤት ነው የሚመልሰው። ኃጢአታችን ወደ ጥልቅ ይጥለዋል፣ ምስራቅ ከምዕራብ እንደሚርቅ። ፊቱን ሲያበራልህ ታየዋለህ። ጸሎትህ አትጠግበውም። አገልግሎትህ እየረካ ትመጣለህ። ሰማያት ይከፈታሉ፣ ምርኮ ይመለሳል። የሚዳሰስ የጸሎት መልስ ታጣጥመዋለህ። በቃ ያ የልጅነት አምላክ እንደገና ፊቱን ያበራልሃል። ዛሬ ያጠናነው የኃጢአት መዘዞቹና የንስሐ ፍሬዎች በሚል ነው ማለት ነው። እንጸልያለን ወገኖች ሆይ። እንደተቀመጥን መልእክት አለኝ በዚህ ጉባኤ ዛሬ ለአንድ ሰው የኔ ነገር ቤተ መንግስት
እንደገባችሁ እንደ ሳራ ጨካኝ ሰው እጅ እንደገባች እንደ ሳራ አልቆልኛል። ቢመለስም እንደ ቀድሞ አይሆንም አለቀልኝ ትላለህ። እግዚአብሔር ይላል ምንም ሳይነካካ ምርኮ ይመለሳል። ተጠብቆልሃል፣ ተጠብቆልሻል እህቴ። አገልግሎቴ እንደ ድሮ አይደለም ትላለህ። ኖ በአንተ ምክንያት የሚድኑ ብዙዎች አሉ። ኃጢአት አድርጎ መሬት ያገኘ ሰው ነው ብፁዕ። የብፅዕና መንገድ ወገኖች ሆይ አለቀልኝ። 3 በር ያለው ቤተ መንግስት ምርኮ የተወሰደ አንበሳ ዋሻ እንደገባች ፍየል አለቀልኝ አልክ። ኢየሱስ ምርኮን ይመልሳል። እንዲያውም እንደተወሰደ አይደለም የሚመለሰው፣ እጥፍ አድርጎ ጉሮሮ አንቆ ምርኮን ያስተፋልሃል። አንድ ነገር ልጄ፣ ትሁት ልብ፣ የንስሐ ልብ፣ ገር ልብ ይኑርህ እንጂ እኔ አምላክህ ኩብኩባ ደጎባ የበላውን ዓመታትህን እመልሳለሁ የሚለው ሰው አለ። እግዚአብሔርን ለማሳመን አትጣር። ተቸግሬ ነው እንዲያረኩት ጌታ ሆይ፣ ፈርቼ ነው፣ ታውቅ የለም ወይ ከአቅሜ በላይ ሆኖ ነው አትበለው። ልክ ያውቃል፣ ደካማ መሆንሽን ያውቃል። በወደቀ ዓለም እንዳለ ያውቃል። ኢኮኖሚ ጥገኝነት ችግር እንዳለ ያውቃል። ሰው መሆን እንደፈራ ያውቃል እኮ ያውቃል። እድል የሚሰጥህ ንስሐ እንድትገባ ብቻ እንጂ እግዚአብሔርን ሰርፕራይዝ አታስገርመው። መረጃ በማምጣት አጭር ነው መንገዱ። ማረኝ። ዛሬ ታላቅ ምሕረት የሚሆንለት ሰው አለ። በእውነት ለማን ነው ይህንን መልእክት የሰጠኝ? ድሮ በልጅነት ካፌ ጸሎት እንደወጣ ገና ፀሐይ ሳትጠልቅ ነበር ከች የሚለው። አሁን ጸሎቴ ዘገየ ትላለህ። የጸሎት ምርኮ ይመለሳል። ስለ ራስህ አይደለም፣ በመጸለይ ብዙዎች ይድናሉ። የአብርሃም አምላክ ተብሎ እንደታወጀ ያንተ አምላክ በቤተሰብህ ይታወቃል። አምላኩ ባረከው፣ አምላኩ ተዋጋለት፣ የእሱ አምላክ የሚሰማ የሚመልስ ምርኮ የሚመልስ ነው ይባላል። ፋይልሽ በግማሽ አያልቅም። ሌላ ሲዝን ያመጣል፣ ሌላ መጽሐፍ ይገልጣል። የመኖሪያ ፍቃድ አብርሃም አጥቶ ነበር። በፈለገው ምድር እንዲኖር ከንጉሥ አፍ ትእዛዝ ወጣ። ከሰማይ የመኖሪያ ፍቃድ ይወጣልሻል። ምናልባት በቤት ኪራይ የሚጨነቅ አለ። አይ ዶንት ኖ። ተዘልሎ የሚኖርበት የራሱ የሆነ ነገር እንዲሰጠው ትእዛዝ የወጣለት ሰው አለ። እኔ አላውቅም በእውነት። አንድ ነገር ግን አውቃለሁ፣ በዚህ ቤት አዲስ ምዕራፍ ይሆናል። የኋላ ማርሽ ከተሽ ቁልቁል የምትወርጂ ያለሽ ወደፊት መሄድ ይሆናል። ስለ ምሕረቱ ብዛት አብርሃም ቢዋሽም የቃል ኪዳን ሰው ስለሆነ ብትደክሚም የቃል ኪዳን ልጁ ስለሆንሽ ስላንቺ ይዋጋል። ውሸትሽን አልፎ ፍርሃትሽን አልፎ አለማመንሽን አልፎ የሚዋጋ ኢየሱስ እዚህ ቤት አለ። እኔ አልረባም አልጠቅምም ብትይ እንኳ ዋጋ የተከፈለልሽ አንቺ እግዚአብሔር ይላል የኔ ነሽ። የአሕዛብ መላገጫ አትሆኝም። ምርኮች ተቀምጦ ዝም ብዬ በዙፋን የምቀመጥ አይደለሁም። የኔ ክንድ መድኃኒትን ያወጣል። በቃ አንቺ ቤት ተቀምጠሽ ስለ አንቺ የሚዋጋ ጌታ ተነስቷል። በእውነት ጠበቃ ሆኖ የሚሟገት ኢየሱስ ተነስቷል። ስለ አንድ ሰው ታሪክ ይቀየራል ጌታ። ሃሌሉያ። ጌታ ሆይ እንደ አብርሃም ትዝታዬ ሁሉ መጥፎ ነው፣ ዘመዶቼ
አንዳንዶቼ ተፈናቀሉ፣ አንዳንዶችም የጨው አምድ ሆኑ። ያፈሩት ምድርም ፈረሰ፣ ቤቱ ፈረሰ፣ ንብረታቸው ፈረሰ። ቤተሰቤ ሁሉ በቃ እየፈራረሰ እኮ ነው። ከላይ ወደ ታች መፍረስ ጀምሬያለሁ። እኔ ጋር መቼ ሊደርስ ነው? ወዮ የት ሀገር ልሂድ የምትይ እግዚአብሔር ይላል ታሪክን ይቀይራል። ስለዚህ አታፍሪም፣ አትፍሪ፣ አታፍሪም። ሎጥ ላይ ሆነ ማለት አንቺ ላይ ይሆናል ማለት አይደለም። አንቺ የኔ ነሽ። ሰው የለኝም ለምትይ፣ ብቻዬን ስለሆንኩ አቅሜ በላይ ስለሆንኩ የምትይ፣ በስደተኛ ምድር ነኝ የራሴ ወገን የለኝም የምትይ፣ ኢየሱስ ወገን ነው። በጌራር በእንግዳ ምድር የተዋጋ ጌታ አሁንም ላንቺ ይዋጋል። አእምሮውን የሚያድስ፣ ትዝታውን የሚቀይር፣ ስጦታውን የሚመልስለት፣ እንዲያውም እጥፍ ክብር ካልጠበቀው ቦታ የሚያገኝ ሰው እዚህ ቤት አለ አለ። በእውነት እኔ አሁን ትንቢታዊ ጸሎት ነው ምጸልይላችሁ። ይሄ ነገር ስጋ ለብሶ ታያለሽ። ከስተሽ አንድ በትር ይዘሽ ምድር ፍለጋ እንደሚንከራተት መጻተኛ ሰው ነበር አብርሃም። ሲወጣ ግን ብዙ የመንጋ ሰራዊት ሆነ። እንዴት ሆነ? እግዚአብሔር የሚራክል አምላክ ነው። በሚራክል ይሆናል። ግድ በጎች አርብተሽ፣ ግድ እህል ዘርተሽ አጭተሽ፣ እሱ ጥሩ ነው፣ የተፈጥሮ ሕግ እኮ ነው። ሳታረቢ የተዘጋጁ በጎች ይመጣሉ። ይችላል ጌታ። ያልደከምክበትን ግን የተዘጋጀ የተነጠፈ አዳራሽ ያሳያችኋል እንደተባለ የተዘጋጀ ነገር በእጁ የሚገባ ሰው አለ። እሱ ስለተዋጋልሽ ነው። ድካምሽን አልፎ፣ ፍርሃትህን አልፎ፣ ድካምህን ስንፍናህን አልፎ ቅጥር ዘሎ ምርኮ ይዞ የሚመጣ የሚዋጋ ጌታ ሃሌሉያ! እንደ ዳመና ፈጥኖ ደራሽ እዚህ ቤት አለ። ኢየሱስ የራራለት ሰው አለ ይመስለኛል። ከቆምኩ ፊታችሁ 45 ደቂቃ ነው። ግን 5 ደቂቃ ያልደከመው ያላመመው ቆሞ ከኔ ጋር ይጸልያል። የደከማችሁ ቁጭ በሉ፣ ያመማችሁ ቁጭ በሉ። ስለዚህ ወደ ቤት ስትገቡ ሌሊት ቼክ አድርጉ። ህልም የምታዩ ሌሊት ቼክ አድርጉ። ያ የህልም ጸጋ ይመለሳል። በእውነት ምናልባት የኢኮኖሚያችሁ የተናጋ ነገ ጠዋት አዲስ ምድር ምንጭ ይነደላል። በጆሮሽ አዲስ ዜና ትሰሚያለሽ። ግድ አንቺ እኮ ላትነግጂ ትችያለሽ። እግዚአብሔር አሰራሩ ብዙ ነው። አንዱን ያሳስበውና ታሪክ ይቀየራል። ጌታ ሆይ አንተ እንደ ሸማኔ መወርወሪያ አንዱን ከሌላው እንዴት እንደምትገጥመው ታስገርማለህ። የዘላለም አምላክ ኤልሻዳይ ጌታ ለምን ይሄን ታረጋለህ አትባልም። ፍቅርህ ግድ ስለሚልህ በጆሮ ያልተሰማ በአይን ያልታየ ታላቅ ነገር የምታረግ ጥበብ ብዙ፣ ማስተዋል ብዙ፣ ኃይል ብዙ ነው። ለበረዶ መዛግብት አለ ጌታ ሆይ። ያንተ ዝናብ ነጎድጓድና መብረቅ ውስጡ አለው። ስራዎች በሰዎች ሁሉ ላይ አሻራው ይታያል። አቤቱ ያንተ ፀሐይ ያንተ ብርሃን እስከ ምድር ዳር ነው። የዘላለም አምላክ ብርሃን በዚህ ቤት ይብራ። ተወሰደብኝ እንደ ድሮ አይደለም ብላ ለምታለቅስ በኢየሱስ ስም የምስጋና የዝማሬ መንፈስ አንደበቷን ይሙላ።
በእጇ ምርኮ ከመግባቱ የተነሳ ይቺ ነፍስ እንደንቦሳ ትፈነጭ። በኢየሱስ ስም እንደንቦሳ መፈንጨት ይሁን። የሰባ ጥጃ ቅልጥም የሞላበት ያረጀ የወይን ጠጅ ግብዣ እንዳለበት ነፍሳቸው በክብር ትሞላ። የአብርሃም አምላክ የይስሐቅ ያዕቆብ አምላክ የኛም አምላክ የሰይጣንን ጉሮሮ መንጋጋ መንተህ የባሪያዎችን ምርኮ መልስ። በዚህ ቤት ጌታ ሆይ ጸሎቴ ተዘግቶ እንደ ሰማይ በምድር ኢኮኖሚ ወርዶ ተራ ሰው ልሁን ወይ? እስከ መቼ ነው ማትምረኝ? የፊት ብርሃን ለምን ተሰወረ ብላ ለምትሟገት ነፍስ የክብር ጌታ ወደ ቤቷ ግባ። ሃሌሉያ። ጌታ ሆይ ማነስ፣ መውረድ፣ መክሳት፣ መፍራት፣ አሳልፈው መስጠት የቅዱሳን ባህሪ አይደለም። ጻድቅ እንደ ፀሐይ ብርሃን ይጨምራል ተብሎ እንደተጻፈ ረግረግ ውስጥ ላለን እጆቻችን ይዘ በተራራ አኑረን። ሊላገጥብን የፈለገ የፈርዖን መንፈስ፣ የፍልስጤም መንፈስ ያልተገረዘ ባሪያዎችን ሁሉ የሚከስ ምርኮ የሚወስድ የሚያስፈራራ በኢየሱስ ስም ይገልበጥ። አታገቢም፣ አትወልጂም፣ አይወዱሽም፣ ንግድሽ አይጨምርም እያለ የምትከሰስ በእግዚአብሔር በሰው ፊት ሞገስ የለህም እያለ የሚከስ ኃጢአተኛ ነህ ብሎ የሚከስ ከሳሽ መንፈስ ይውደቅ። ዋሽተሃል፣ ቀላቅለሃል፣ እግዚአብሔር ጠልቶሃል፣ ክብሩን ወሰደብህ የሚል የእግዚአብሔርን መልክ በአእምሯችን ያበላሸ ጋኔን የሚያስፈራራ መንፈስ በኢየሱስ ስም ለዘላለም ይውደቅ። በባሪያዎች ላይ የፊት ብርሃን ያብራ። ጤናቸው ፍጹም ይሁን። ትዳር ለሌላቸው የትዳር ጓደኛ ስጣቸው። በጮኛ መከዳት ልቧ ለተሰበረ የእንደገና አምላክ የሚበልጥ ማንነት የተዘጋጀ ሰው ስጣት። አምላክ ሆይ ላገቡ ልጆች ደግሞም ቤትን ስራላቸው። የሥራ ደጆች ንግዳቸው ሁሉ ይለምልም። ሲያነቡ መገለጥ፣ ሲጸልዩ ያንተ አብሮነት ከነሱ ጋር ይሁን። ጌታ ሆይ ስለ ቤተሰቧ ወላጆቿ ታሞ ለሚጸልይ ደስታቸው በዚህ ምክንያት ለቀነሰ ሲገቡ ድነው ያገኙ። በሐዘን ልባቸው ለተሰበረ ሁሉ መጽናናት ይሁን። ለዚህ ቤተክርስቲያን እግዚአብሔር አምላክ ሆይ የልጅ መዓዛ የክብርህ መገለጥ ይሄን ቤት ይሙላው። ወደዚህ አዝኖ የገባ ደስ ብሎት ይውጣ። ታሞ የገባ ድኖ ይውጣ። እግዚአብሔር አምላክ ሆይ መንገድ ጠፍቶት በመንታ መንገድ ለሚያነክስ መንገዱ ይችነች የምትል ጣት እዚህ ቤት ትገለጥ። የዘላለም አምላክ ዛሬ ስለነበረው የዜማ የመዝሙር የጸሎትና የቃል ጊዜ ክብር ላንተ፣ በረከቱ ለሕዝብ ይሁን። በጌታችን በኢየሱስ ስም ብለህ ስማ።